ሰዓት ያለው ሚዲያ ላይ በሚታየው ነገር ስለሆነ ሚዲያ ላይ በሚታየው ነገር ጣልቃ እንዳትገባ ወንበር ላይ አይደለም። እሺ እኔ ላይ ባለቤትም እንደዛው በዚህ ልክ ጥንቃቄ ታደርግላታለች። በጣም አሪፍ። በጣም አንድ ነው ላይ ኖራል። እሺ እዚህ ተጠቃቀም መጠቃቀምኛ አልሰጣቸውም። ፕሮግራም አለ ትምህርትን በተመለከተ እንዲዳውድ ምናምን እንዲማሩበት ከሆነ አለ አስታውቃለሁ። በተረፈ ደግሞ እነሱ ስራ ሰርተው በክፍለ ጊዜያቸው ራሴ ከታደርጋቸዋለሁ። ግን እንደዚህ አእምሯቸው የሚቀይር ነገር ለልጆች አላደርግም፣ አልሰጣቸውም። ምክንያቱም አለ ትምህርት የሚፈለግበት ሰዓት አለ። ያንን በራሴ በእንትን አውርጄ ትምህርታቸውን በወረቀት ጽፎ ሊገለብጡ ነው የሚሰጣቸው። ልጆችን በትክክል ነው የምለው ከኔ በላይ ደግሞ ይችላል። በጣም አሪፍ። አሁን ምን መሰላችሁ፣ ሁለት አይነት ነገር አለ። አንዳንዱ ለልጄ ሞባይል አልሰጥም፣ ከሰጠው ለ30 ለ40 ደቂቃ ነው ይልና ይሰጥና ዞር ብሎ ግን አያይ ዞር ብሎ አያይ በቃ ሰጣ፣ ኮንቴንቱን አይሰማም። So the person will not see the content but simply he gives the mobile. ሞባይሉን ይወስዱና ጭብጡ ስለማይታወቅ የፈለጉትን ነገር ያያሉ። ስለዚህ ምን ታደርጋለህ? በዚህ ሰዓት ላይ ሰጥተህ ዞር ነው የምትለው። በሚሰጣት ሰዓት ውስጡን ጭብጡን ታያለህ። አይቼ ነው የምሰጣት። አይቼ ከዛ እንደገና ከሰጠኋትም በኋላ እቆጣጠራለሁ። ዞር ብዬ ቼክ አደርጋታለሁ። ቼክ ካደረኳት በኋላ የሆነ እንደገና በሽታ ከሆነ ስልኩን ይቀበላትና ኪሶችን ማለት ነው። ከዛ ምን ትላታለህ? ሁለተኛ የተሰጠው ውጪ ሌላ መስመር ገብተሽ አትይ ብዬ የምታየውን ነገር ከብቻ ሰጥቻት ነው ማየት ያለብሽ ብዬ ነው ማስጠንቀቂያ። ተማሪ ቲክቶክ ለምን መሰላችሁ? ዝም ብላችሁ ስትከፍቱት ዝም ብሎ የሌለው ነገር ሁሉ ጎርፍ ነው። ቲክቶክ ጎርፍ ይመጣል። እንደሚመጣው ዕቃ አይመጣም አይደል? ግንድና ጣውላ ምናምኑ ፕላስቲኩ ምኑ ነው የሚያመጣው ጎርፍ። ቲክቶክ እንደ ጎርፍ ነው። ምክንያቱም እዛ ጋር የፈለገው አይነት ርዕስ ይመጣና ልጆቹ አይምሯቸው ሊጎዳ ይችላል። ከእድሜያቸው በላይ የሆኑ ነገሮችን ሊያዩ ይችላሉ። ጭብጡን ታያለች። ሞባይሉን ሰጠት ታርገሽ ወደ ቤተሰብ ወይስ ደግሞ ከፈተ የሚያወሩትን ነገር ጠይቃቸዋለሁ። ስለ ትምህርት የራሳቸው ሙያ አለ፣ የሆነ የወደፊት የሚሰሩት ነገር አለ ምናምን ነገር ያን ነገር የሚያወሩትን ምንድን ነው ያንን ሳይ ነው ከፍላቸው ከፍቼ ከእነሱ ጋር የሚከታተለው የሚያወሩት ትምህርት ስለምንድን ነው ትምህርቱ ምንድን ነው ብዬ ነው እንጂ ዝም ብዬ አይደለም። ምክንያቱም ብዙ ነገር ልጅ ሙያውን ነገር ሊያዩ ይችላሉ። ያን ነገር እኔ ራሴ ተከታትዬ ትምህርት ምንድን ነው ለእነሱ አይምሯቸው ፕሮግራም አለ ያንን ልታወርዱ ነው ብዬ አይቼ ነው ዶዛ ነገር አለ ብዙ ነገር ልጅ ሙያውን ነገር አለ ቴክኖ ላይ ብትል ብዙ ነገር እንደዛውም ደግሞ ልጆችን የሚያስተምርን ነገር አለ። በዛ ተምረው ይሄ ነገር እኮ እኛ የሚቀይር ነው፣ ይሄ ነገር እኮ እኛ የሚያበላሸን ነው ብሎ የሚለዩትም አለ። ያን አንተ ዞር ካልክ ልጅ ደግሞ የሚያስተምራቸውን አያዩም። የራሳቸውን ፋይል ከቶ ነው የሚያዩት። ዞር አለ በበኩል ለወንዶ ገነት ባሻ ወላጆች አንዴ አጨብጭቡላቸው እስኪ፣ ለራሳችሁም አጨብጭቡ። በቃ ቴክኖሎጂ በጣም ምርጥ ነው። ጊዜን ይቆጥባል፣ ጉልበት ይቆጥባል፣ ገንዘብ ይቆጥባል፣ እውቀት ይሰጣል። በጣም ምንም ጥርጥር የለውም ቴክኖሎጂ